ሞኝ ይበሏችሁ፣ አንተ ዘመናዊ አይደለም፣ ማንም የፈለገውን ይበሏችሁ ወደዚህ ቅዱስ ቃል ለምን መሰላችሁ? የክርስትና ባለቤቱ ኢየሱስ ነው። አይ ክርስቲያን ኮንኩኝ መኖር ያለብኝ እንደ ኢየሱስ ብቻ ነው። ኢቭን እንደ ጳውሎስ አይደለም። ጳውሎስ እኮ መሰሉኝ አይደለም ያለው፣ እኛና ጌታን መሰላችሁ ነው። ምን ማለት ነው? እኛ ጌታን በመሰልንበት እኛን ከመሰላችሁ ጌታን የመሰላችሁት ነው። መሰለኝ አይደለም ያለው። ጳውሎስን ለመምሰል አልተጠራውም፣ ኢየሱስን ለመምሰል ነው። ጳውሎስስ በጣም ምርጥ አገልጋይ የተባለው ኢየሱስን መስሎ ነው። ኢየሱስን መምሰል ብቻ ነው አብን ፈገግ የሚያደርገው። ከኢየሱስ ውጪ አባት ራሱ ማየት አይፈልግም። ጥላሁንን ከቁጣው በታች ነው። ጥላሁን ምኑ ይታያል? ኢየሱስን እኔ ላይ ካየው ግን አብቅ ይላል። በእርሱ ደስ የሚለኝ ይደግመዋል። ለምን? ልጁን አይቶ ነው። እኔን አይቶ አይደለም። አንተ ላይ ኢየሱስን ካየ አብ ቶሎ ቶሎ ይመላለሳል። ሰማይ እናንተ ቤት እንዲቆይ ኢየሱስን ያዛርኩ። ዮሐንስ ወንጌል ምዕራፍ 13 በኋላ ለ12ቱ ከተነገሩት በጣም ቁልፍ ከሆኑት መካከል ለ12ቱ ብቻ ነው የተነገረው ይሄ ቃል። ምን ማለት ነው? ላመነ ለክርስቲያን ብቻ የተነገረ ቃል ነው። በጌታ ስትሆኑ ብቻ የምታገኙት ነገር ነው። እኔ አለና ሰላሜን እሰጣችኋለሁ አለ። ያለው ሰላም እሰጣችኋለሁ ሳይሆን ሰላሜን ያለው የክርስቶስ ነው። ብራንድ ኒው ነው። ከዛ በፊት ማንም ኤክስፔሪየንስ አድርጎት አያውቅም። ኢየሱስ ለመጀመሪያ ጊዜ በሰው መሃል አስተዋወቀው ይሄንን ሰላሜን አለ። ከዚህ በፊት እሱ ሰው ሆኖ ወርዶ ስለማያውቅ ለማንም ሰጥቶት አያውቅም። ሰው መሃል መጣና ሰላሜን እሰጣችኋለሁ አለና እኔ የምሰጠው ሰላም፣ ስለዚህ ዓለም የሚሰጠው አለ ማለት ነው። ዲፍረንት ሌላ አይነት ሰላም አለ ማለት ነው። ስለዚህ ይሄ ቤት የክርስቶስ ሰላም ያለው ቤት ነው። ይሄ ህዝብ በክርስቶስ ሰላም የተሞላ ህዝብ ነው። ስለዚህ ዓለም ቢበጠበጥ የእናንተ ተርሞይላ ይሄ ምንድነው? መረበሻ ያሰጋው። አሁን እንዴት እየኖራችሁ ነው አይደለም እያልኳችሁ ያሉት፣ የተሰጣችሁን ነው እየነገርኳችሁ ያለው። በተሰጠኝ መጠቀም የኔ ነው፣ አለመጠቀምም የኔ ነው። እግዚአብሔር ግን ሰጥቻለሁ ነው። አሁን ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ምን አለ? ሰጥቻቸዋለሁ። ምን? ሰላም። የት ጋር ነው ያለው? ጫማ ነው። እግር ላይ የሚጠለቅ ሰላም፣ የምትረግጥበት ሰላም። ምንም አይነት ነገር አውሬ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ከእግር በታች ነው ብዙ ነገር ያለው። እንደምታውቁት ያው ክርስቲያኖች ስለሆናችሁ እባብና ጊንጡን ትረግጡ ዘንድ ነው የሚለው። እኛንን በግድ እዚህ ላይ አውጥተን አየር ላይ ያለው እንጂ ጌታ በነገረን ከሆነ እግራችን ስር ነው። እናንተ እባብ ቀኝ ናችሁ። በግድ ፖዚሽናል ሰባኪ አታርጉኝ። የሆናችሁት ሲነገራችሁ ማደንግጡ። ትክክሉ እሱ ነው። ለዛ ነው የምትረግጡት ደግሞ በጫማ ነው። ጫማው ደግሞ ሰላም ነው። ሮሜ ትዝ ይላችኋል። ሮሜ ላይ ጳውሎስ ምንድን ያለው? የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች የሰላም መጫሚያ ነው። ስለዚህ እግዚአብሔር የተጠራው የሰላም አምላክ ተብሎ ነው። ፈጥኖ የሚጥለው እግራችሁ ስር ነው። ለምን? እንድትረግጠው ነው። እሱ የሰላም አምላክ ነው። ረግጠ በሰላም ትኖራለህ ነው። አትበጠበጥም ነው ትርጉሙ። ዓለምን የሚበጠብጥ ነገር አይበጠብጥህም ነው። ስለዚህ ዓለም ሁሉ ተዘቅዝቆ ቢሄድ አንተ ቀጥ ብለህ ትሄዳለህ። አጠገባቸው እርሱ የክርስቶስ ሰላም አንተ ውስጥ አለ በሉት። እግር ተጫምቷል በሉት። ባዶ እግርን አይደለም። በጌታ ያልሆነ ካለ በኋላ ጠራለው። ባዶ እግርን አትሂድ። እባብና ምናምን ያለበት ሰፈር በእግር አትሂድ። ዓለሙ በሙሉ የሚርመሰመስ ቬኖም መርዛማ እባብ ነው። በጣም ክፉ እባብ ያለበት ዓለም ነው። ስለዚህ ጫማን አድርገህ ሂድ። ይህን ደግሞ የሚሰጥ ደግሞ ኢየሱስ ብቻ ነው። ማንም አይሰጥም። ገንዘብ አይሰጥም፣ እውቀት አይሰጥም፣ ዘመድ አይሰጥም፣ የሚወድህ አይሰጥም። ኢየሱስ ጋር ብቻ ነው ያለው። ይሄም ሰላም የክርስቶስ ይባላል። ዲፌንሲቭም ነው፣ ኦፌንሲቭም ነው። ይከላከላልም ይሰብራል። ኢየሱስ ጌታ ነው። እንኳን ይህን ሰላም ሰጠን። ስለዚህ ይሄ ሰላም ጫማ ነው። ጫማው ከስር ነሐስ ነው፣ ከላይ ሌዘር ነው ብያቸዋለሁ አይደል? ተነግረን ከስር ነሐስ ነው፣ ከላይ ሌዘር። ሁለት ሌየር ያለው ሌዘር ነው። ከስር ግን በጣም ወፍራምና አደገኛ ነሐስ ነው። ነሐስ ደጋግሜ የተናገረ ሮማዊ ወታደር ሰውነቱ በሙሉ በነሐስ የታጠቀ ነው። ከብረት ታይፖች ጠንካራው ነሐስ ነው። ስለዚህ እግሩ ከስር ነሐስ ነው። ቀጥሎ ደግሞ 3 ኢንች ሹልሹል እንትናል። ምንም ነገር ላይ ሲረግ ይሰብራል። ቀጥሎ ድንጋይ ላይ ቢቆም አይንሸራተትም። እግሩ ረግጦ ነው የሚይዘው፣ ይቆነጥጣል። በፍጹም አይንሸራተትም የሮማዊ እግር። ጳውሎስ እንዲያለ ሰላም ነው አለ። ስቴብል የሚያደርገው ህይወትን የክርስቶስ ሰላም ነው። እንዳትዋዥቅ የሚያደርግ የክርስቶስ ሰላም። ምንም ነገር ላይ ብትቆም ወይ ተሰብረዋለህ ወይ ረግጠት ይዘዋል። አልፎ ወደ ላይ አይመጣም። የሚቀጥለው ምንድነው? ጋሻ ነው። ጋሻ ነው። በሰላም ወንጌል ዝግጁነት ቆሙ ካለ በኋላ ጋሻውን ምንድነው የሚለው? የእምነት ጋሻ ከሚለው አንብቡት። ጥቅሱን እንድትሉልኝ ነው። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ጳውሎስ እያወራ ያለው ጋሻውን ብቻ ሳይሆን የሚላከውንም ነው። ስለዚህ በሁሉ ላይ ጨምራችሁ
ትቆማላችሁ። ቀጥሎስ የሚንበለበለውን የክፉን ፍላጻ ልታጠፉ የምትችሉበትን የእምነትን ጋሻ። እምነት በጋሻ ነው የተመሰለው። ጋሻው ሁለት አይነት ነው ብያቸዋለሁ። ምናልባት የመጀመሪያ ቀን የጦር ትጥቆችን ልናገር ስል ተናግሬያለሁ። ሮማዊ ወታደር ጳውሎስ በዚህ ቦታ በሚያስቀምጠው መሰረት ሮማዊ ወታደር የሚይዘው ጋሻ በዚህ መሰረት የጦር ሜዳ ጋሻ ነው። ስለዚህ ባለፈው ነግሬያቸዋለሁ። ፓኖፕሊያ ማለት የጦር ትጥቁን ሲያስቀምጠው ፉሊ አርምድ የሆነ ሄቪሊ አርምድ፣ በጣም በከባድ ሁኔታ የታጠቀ ወታደር፣ በጣም ሄቪሊ አርምድ ነው፣ ለማጥፋት የታጠቀ ነው። እና እንደዚህ አይነት ወታደር ፊት ከቆመ ምንም ነገር አይቆም፣ ጥርግ ነው የሚያደርጉት። እና ጳውሎስ የሚጠቀመው የጦር ዕቃ በሙሉ ለከባድ ጦርነት ጊዜ የሚይዙትን ነው። ስለዚህ ይሄኛው ድሮሞስ ይባላል። ይሄኛው የሚይዘው እዚህ ጋር የተጠቀሰው። ሌላ ሁለተኛ ጋሻ አለች፣ አስፒስ የምትባል። አስፒስ ማለት ጌጥ ነች። በጣም ነው የምታምረው፣ ክብ ናት፣ ዲኮሬቲቭ ናት። እላይዋ ላይ የሚያማምሩ ነገሮች አሉ፣ በደንብ እንድትታይ አይነት አነስ ያለች ጋሻ ናት። እሷን የሚይዛት ከተማ መሃል ሲሆንና ሰልፍ ምናምን ሲያደርግ የተለያዩ ትርኢቶች ካሏቸው እሱን ይዘው ተሰልፈው ይቆማሉ። አሁን እንዲህ ወታደራዊ ሰልፍ ምናምን ካረጉ እነ ኔሮ ጠርተው ተሰለፉ ምናምን ካሏቸው እሷን ነው የሚይዙት። እኛ ግን በምንም አይነት አጋጣሚ ለሰልፍ አንወጣም፣ ጦርነት ነው። ክርስቲያን በምንም አጋጣሚ ከተማ መጥቶ አስፒስ ይዞ ሰልፍ አያሳይም። በጳውሎስ ትምህርት መሰረት ጦርነቱ የእድሜ ልክ ነው። እኔም ጠላቴም አለን። ስለዚህ እስከ ሞት ውጊያ ላይ ነኝ። በምንም አይነት አጋጣሚ ድሮሞሱን ጥዬ አስፒስ አልይዝም። ድሮሞስ ማለት ቀጥተኛ ትርጉሙ ጋሻ ማለት ሳይሆን በር ማለት ነው። በር 4 ማዕዘን ነው። ከጭንቅላት እስከ እግር ሙሉ ነው የሚዘጋው። ሮማዊ ወታደር እንደዚህ ከያዘው ባይዘው አታዩም። ሰውየው እምነት ነው ይለዋል ጳውሎስ። እና ምን አይነት መሰላችሁ ልንገራችሁ። ጋሻው 4 ማዕዘን ነው ዙሪያው። 4 ማዕዘኑ ዳርዳሩ ሙሉን ነሐስ ነው። ዳርዳሯ ውስጡ አይደለም። ዳርዳሩ በሙሉ ነሐስ ነው። ውስጡ መሃሉ 4 ንጣፍ ያለው ወፋፍራም ሌዘር ነው። እና ያ ሌዘር ተለጥጦ ተወጥሮ ነሐሱ ውስጥ ይገባል። ዳርዳር ላይ ያለው ነሐስ ውስጥ ገብቶ በደንብ ይታሰራል። በምንም አይነት መንገድ አይፈታም። ይታሰርና ከባድ ነው ባይዘው ጋሻው እንትን ይጠይቃል ጉልበት። እና እንደዚህ አይደለም የሚያዘው፣ እጅ ውስጥ ነው የሚገባው። እና ሙሉ በሙሉ ነው እስከ ክንድ ነው የምትይዘው። እና ሁል ጊዜ ከጠላት የሚላከው ፍላጻ 2 አይነት ነው። ሁሌ ከተላከው 2 አይነት ፍላጻ ነው የሚላከው። አንደኛው ጳውሎስ እዚህ ቦታ ላይ የጠቀሰው ነው። ሁለተኛው ደግሞ ጳውሎስ አልጠቀሰው። አንደኛው ጳውሎስ በዚህ ቦታ ላይ የሚጠቅሰው እላዩ ላይ እሳት ያዘለ ነው። ከውስጡ እሳት እንዲይዝ ይደረግና የሚንበለበል የክፉ ፍላጻ የሚለው ማለት ነው፣ እሳት አለው። ስለዚህ ያንን እዛ ያለው ጠላት አነጣጥሮ ይለቀዋል። ሲለቀው እንዲያርፍ ታርጌት አድርጎ የሚልከው ሰውነት ላይ ነው። ከከለልክ ደግሞ እንዲያርፍ የሚፈልገው ሌዘሩ ላይ ነው። ሌዘሩ ላይ አረፈ ማለት ይነዳል። ጳውሎስ ደግሞ እያለ ያለው የሚነድ ሳይሆን የሚለው ማጥፋት እንድትችሉ ነው። ሌዘሩ ላይ ሲያርፍም እንዲጠፋ ማለት ነው። ሁለተኛው ፍላጻ ደግሞ ጫፉ ላይ መርዝ ነው ያለው እና ይወረወርና በሆነ አጋጣሚ አልፎ የሰውነት ክፍሉ ላይ ከተቀመጠ ሰውነቱን መርዞ ይገለዋል። ጳውሎስ ግን በዚህ ቦታ ከጋሻው ጋር ቀጥታ የሚገናኘውን ያወራው። ስለዚህ ሮማዊ ወታደር ሁሌ የማይረሳው የሚያደርገው ነገር ቢኖር ጠዋት ሲነሳ የመጀመሪያ ስራው ጋሻውና ወታደሩ እስኪሞት ድረስ ወታደሩ ከጋሻው ጋር የየዕለት ህብረት አለው። ያው እምነት እየቀነው ነው። የየዕለት ህብረት አለው። ምንድነው የሚያደርገው? መሃል ላይ ያለው ሌዘር እንዲረጥብ ያደርገዋል። ውሃ እንዲይዝ ያደርገዋል። እርጥብ መሆን አለበት፣ የሚንበለበለውን የክፉን ፍላጻ ለማጥፋት ማለት ነው። እርጥብ ያደርገዋል። ቀጥሎ ከነሐሱ ጋር የሚገናኝበት ላይ ደግሞ ዘይት ያፈሳል፣ እንዳይቆረጥ፣ ደርቆ እንዳይቆረጥ። እርጥብ ጋሻ አልያዘም ማለት በህይወት አይኖርም። ነደደ ማለት እጁ ላይ ያለው ጋሻ ማውለቅ አይችልም፣ ሁለንተናው ይነዳል። ስለዚህ ሁሌ እርጥብ ያደርገዋል ጋሻውን። እሳት ተወርውሮበት ሲመጣ አይፈራም፣ እንደዚህ ያቆመዋል። አይሸከመውም፣ እንደዚህ ያርጎ ያቆመዋል። ሲፈነዳ እሳቱ ይጠፋል፣ እሱ ቀጣዩን ይዋጋል። ክብር ለኢየሱስ ይሁን። የዛሬ ዓመት የነበረኝ እምነት አይባልም። እምነት የየዕለት ነው። የዳነው በእምነት ነው፣ የምንኖረውም በእምነት ነው። ሁል ጊዜ ቁጥር 11 ላይ ሲጀምረው እንደተናገርኩት ጠላታችን በዛኛው በተቃራኒው ሳይድ ያለው ጠላታችን ፍላጻ መወርወር አያቆምም። ቁጥር 11 ላይ ተናገር ያለው ሽንገላ ዲሴፕቲቭ ስለሆነ ሰይጣን ሁሌ ሽንገላ ይልካል።
ሲወረውር ጋሻ ከሌለ የተወረወረው በሙሉ ያገኝሃል፣ እሳቱ መርዙም ማለት። ስለዚህ በየዕለቱ በእግዚአብሔር ላይ ባለን መደገፍ እያሸነፈን እንቀጥላለን። እምነት ደግሞ አንዳንዴ ሳይሆን ሁልጊዜ የሚነሳው ከእግዚአብሔር ቃል። ችን ጻፏት። እምነት በልምምድ ላይ አይመሰረትም። እምነት በእግዚአብሔር ቃል ላይ ብቻ ነው የሚመሰረተው። አንድ የእግዚአብሔር ቃል አለ ሮሜ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ በጤነኛ የሆነ በክርስትና እምነት ውስጥ ያለ ይሄ መኖሪያ እምነታችን ሁሌ የሚመሰረተው በእግዚአብሔር ቃል ላይ ብቻ ነው። ልምምድ ላይ አይመሰረትም። ምክንያቱም ልምምድ የዛሬ ነው፣ ነገ ትቀይራለህ። ስታድግ ስትበስል እኮ ትተዋለህ። ልጅ እያለሁ አለ ጳውሎስ እንደ ልጅ አለ፣ ሳድግስ ሻርኩት። ትሩዝ አይሻርም፣ እውነት አይለወጥም። ስታድግ እኮ እውነት አትቀይርም፣ እውነቱ የበለጠ ይገባሃል። ስታድግ ልምምድስ ይሻራል። እንደ ልጅ ሆነን ያልነው ስንት ነገር እኮ ነበር። ታድጋለህ፣ ትቀይራለህ። ጌታ ይባረክ። ልምምድ ሲሆን ይቀየራል። እምነትን እዛ ላይ መመስረት አትችልም። በማይናወጥ ነገር ላይ ነው እምነት ሁሉ የሚቆመው። የማይቀየር ነገር ደግሞ የእግዚአብሔር ቃል ብቻ ነው። መረዳት ሊቀየር ይችላል፣ ባይዘው ቃሉ ግን እንዳለ ነው ለዘላለም። ስለዚህ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። መጽሐፍ ቅዱሳችን ላይ ያመኑ ሰዎች አሉ፣ እንደና አብርሃም አይነት። አሁን እኔ ወደ ብሉይ ኪዳን ከሄድኩ አብርሃም በጣም የእምነት አባት ነው። ኖርማሊ መጠሪያው ራሱ የእምነት አባት አይደል? ከፊቱ ምንም አይነት የቀደመ አማኝ ሳይኖር እንደ ምሳሌ ሊሆነው የሚችል ምልክት ሳይኖረው እግዚአብሔርን አመነ አይደለም የሚለው። አብርሃም ሁኔታውን አይደለም ያመነው። አብርሃም የሆነ ነገር አይደለም ያመነው። አብርሃም እግዚአብሔር መጥቶ እንደዚህ አለው፣ አብርሃም አብርሃም፣ አቤት አለው፣ ውጣ አለውና እነዛን 7 በረከቶች ነገረው። አብርሃም እግዚአብሔርን አመነ ይልና በዚህ ላይ ተመስርቶ ወክ አረገ። ሰውዬ ካደገበት ከኖረበት ከሀገር ከዘመድ ውጣ፣ የት ሊድ? እኔ ወደማሳይ ወደሚያውቀው ቢሆን ጥሩ ነበር። የማመኑ ጥልቀትን የምታዩት ወደማያውቀው ለመውጣት ዝግጁ ነው። ሰው ምን ያህል ቢያምነው ነው? አያውቀውም እኮ መንገዱን። ውጣ፣ እሺ ብሎ ወጣ። ይሄን አረግልሃለሁ አለው፣ አደረገ። እግዚአብሔር ታማኝ አምላክ ነው። አደረገና ከፊት ማድረግ የነበረበትን ከኋላ አረገው። ከኋላ ቢያረገው ችግር የሌለውን ከፊት አረገው። ጊዜ የማይፈልጉትን ነገሮች በሙሉ ከፊት አረጋቸውና ጊዜ የሚፈልገውን ከኋላ አረገው። አሁን ስምህን ገናና አረጋዋለሁ እኮ መቼም መሆን ይችላል። ከብት ምናምን እሰጣለሁ መቼም ሊሆን ይችላል። ልጅ እሰጣለሁ ግን ኤጅ ዋይዝ ነው። ብዙ ጊዜ እግዚአብሔር ከፊት ሊያረጋው የሚገባው ነገር ወደ ኋላ ወሰደው እና ከኋላ የሚሆነውን ወደፊት አመጣው። የሰውየውን እምነት ነው። አብርሃምስ እስቲል ያምናል። እኔ በጣም ቻሌንጅ የሚያደርገኝ አንድ ቀን እሑድ ሰብኬዋለሁ ይመስላል። ሮሜ 4 ላይ ምርኩስ ተደግፎ አይደል እግዚአብሔርን ያመነበትን ሮሜ 4 ላይ ሲነግረን ጳውሎስ ምንድነው ያለው? የተናገረውን ሊያደርግ እንደሚችል ወይንም የተናገረውን እንደሚፈጽም እየተረዳ አሁን እያመነ ብቻ ሳይሆን ገባው፣ አንደርስታንድ አደረገው። እግዚአብሔርን የእግዚአብሔር ዲዛይን ገባው። ስለዚህ አሁን ከእንትን አለፈ ሰውየው። አሁን ራሱን ማየተውና ሊያደርግ እንደሚችል እየተረዳ ይልና በእግዚአብሔር ቃል ላይ አልተጠራጠረም አለና ቀጥሎስ ክብር ሰጠ ይላል። አሁን ይሄንን ያደረገው ምርኩዝ ተደግፎ እየተንገዳገደ እግዚአብሔር ሆይ ክብር ይሁንልህ። ለምን ሲሉት የተናገረውን በሙሉ የሚያደርግ አምላክ ነው። ስለዚህ እግዚአብሔር መጣና ይሄ ሰውዬ የእምነት አባት ነው አለው። በእኔ ቃል ላይ ተመስርቶ በ100 ዓመቱ የህዝቦች አባት ሆነ። አሁን የአንድ ልጅ አባት አይደለም አብርሃም። you are the father of many nations እኮ ነው ያለው። በክርስቶስ በማመናችን እኛ እንኳን አብርሃም እኮ የጥቁሩ ሁሉ አባት ነው። ያመነው ለይስሐቅ አይደለም ለህዝቦች ነው። እግዚአብሔር አንተ ቤት ህዝቦች ይወለዳሉ አለው። አሜን። መጽሐፍ ቅዱሳችን ላይ በጣም በቅርብ ደግሞ ወንጌላት ላይ በጌታ በኢየሱስ ክርስቶስ አገልግሎት የተፈወሱ ሰዎች ትዝ ይሏቸዋል። ብዙዎቹ ከእምነታቸው ፈውሳቸው ቀድመዋል። በእርግጥ ተፈውሶ አመኑ፣ ሰምተው ታመኑ። ግን አምነው የተፈወሱትን ግን ስትመለከቷቸው ለምሳሌ አሁን ያቺ ማርቆስ 5 ላይ ነው ያለችው። ስለርሱ ሰምታ የሚለው ታውቃላችሁ። ሰው መሃል አቋርጣ መታ የተፈወሰችው እሷን ማያውቅ የለም። የእምነት ሴት ስለሆነች እኮ ነው ብዙ ምናቃት። በጣም የተሰበከችው እኮ ታሪኩ ቀላል ሆኖ እኮ አይደለም፣ ማመኗ እኮ ነው። ትዝ ይላችኋል። በሰው መሃል አቋርጣ መጣችና ተፈወሰች አለና ሉቃስ መጨረሻ ላይ ነው የነገረ እንዴት እንደመጣች። ስለ ኢየሱስ ሰማች ይላል። ስለ ኢየሱስ ስትሰማ ነው ያመነችው። እምነቷ የተመሰረተው በዚህ ላይ ነው። ኢየሱስ ክርስቶስ ብሎ ሲነግሯት ብላ መጣችና በሰው መሃል አቋርጣ የቀሚሱን ጫፍ ነክታ ተፈወሰች። ጌታ ኢየሱስ ክርስቶስ ጠርቷት ፈውሼሻለሁ አይደለም ያላት። እምነትሽ በዚህ መረዳት ላይ የተመሰረተ እምነት ነው ይዛ የመጣችው። ያ እምነት ፈውሷን ብቻ እኮ አይደለም እኮ የሰጣት። እምነትሽ አድኖሻል ብሎ ከሲቃይሽ እረፊ በሰላም ሂጂ ነው ያላት። ከሲቃይሽ እረፊ የሥጋ ነው፣ በሰላም ሂጂ የመንፈስ ነው። ውስጡንም ውጪውንም ነው የፈወሰው።
ውስጧም ውጯም ነው ደህና የሆነውና መዳኗን በሰውነት አውቃ በሰላም አይደል ወደ ቤቷ ሄደችው። ውስጡንም ውጩንም ነው። እምነቷ የተመሰረተው ግን በሰማችው ላይ። እምነት ሁሌ የሚመሰረተው ከእግዚአብሔር ቃል ጋር ነው። ለዛ ነው ጳውሎስ እምነት ከመስማት ነው፣ መስማትም አንድ ሰው ልጨምርላችሁ እኔ ስለምወደው ጴጥሮስ ትዝ ይላችኋል። በጣም ዝነኛ ታሪኩ አንዱ የሰመጠበት ቀን ትዝ ይላችኋል። በታንኳ ሂዱ መጣው ብሏቸው 10 ሰዓት ያህል ካስቀዘፋቸው በኋላ 10 ሰዓት ነው የቀዘፉት። በጊዜ ሂዱ ብሏቸው በሌሊቱ 4ኛ ክፍል ማለት ከሌሊቱ 9 ሰዓት በኋላ ነው። 12 ሰዓት ነው ሂዱ ያላቸው። ከሌሊቱ 9 ሰዓት በኋላ 10 ሰዓት ቀዝፈዋል። በአሳጥማጅ ኤክስፔሪየንስ 10 ሰዓት ቀዘፈ ማለት አትደርስበትም መቼም። ደግሞ እሱ ጥርሱን የነቀለበት ባህር ነው ጥብርያዶስ የሚለው በዚህ በኩል ነው። በቅፍርናሆም በኩል ደግሞ የነሱ አገሩ ነው ቅፍርናሆም በኩል የዚሁ ባህር ላይ። ስለዚህ ያውቀዋል ባህሩን ጂኦግራፊካሊ አካሄዱንም ያውቀዋል። መጣው ነው ያለው ኢየሱስ ደግሞ መጣው ብሎ አይመጣም ቶሎ። ምን ኑሯቸው ምን የምታውቁት እኮ ነው። የዛሬ 10 ዓመት በነገር አይደል እስከ ዛሬ ያለው በመሃል መጣው ይያል መጣው አላቸውና ህዝብ 5000 እኮ መግቧል። እንግዲህ አጠቃላይ ሲቆጠሩ 12000 ሰው አብልቷል። እና መጣው ህዝቡ ልሸኝ ብሎ 12000 ሰው ነው የሸኘው ቆሞ። እኔ እዛ በርጋ ቆሜ ቻው ብልኮ ይነጋል። ሁላችሁንም እያቀፍ አስባችሁ ያን ሁሉ ሰው ሸኘ። ቀጥሎስ መሸኘቱ አልበቃ ብሎት ሊጸልይ ደግሞ ወጣ ይላል። መጣው ብሎ ተራራ ላይ ወጣ ይልና ማቴዎስ 15 ላይ ነው ባይዘው ተራራ ላይ ወጣ ይልና ጸሎት ጀመረ ይላል። ያለ እነሱ መቼ ሳይሆንለትም ሰው ብሎ አይደል የመጣው። ተንበርክኮ እየጸለየ ያለ በባህር መካከል ሲጨነቁ አያቸው ይላል። ስለሚወደን እኮ ነው። ይሄ መገለጽ ስጦታ እኮ አይደለም ፍቅር ነው። የመገለጽ ስጦታ አሁን ኢየሱስ አሁን ተገልጦለት ነው እንዳትሉ፣ እሱ ፍጹም ነው እውቀቱ። ይሄ ከመገለጥ አንፃር አይደለም፣ የሚገለጠው ለኛ ነው። እሱ አይገለጥለትም። የሚገለጠው ራሱ ነው። ከተገለጠልህ ራሱ እሱ ነው የሚገለጥልህ። እሱ ምንም ነገር በፉልፊልመንት ሌቭል ነው ያለው። እኛ ቀድተን ነው። ሁሉን ማወቅን እንኳን አልሰጠን አንኖርም። ሁሉንም ያቅ ቢኖር ለክብሩ ለጌታ ክብር አይደለም የምንጠቀመው፣ ለማጋለጥ ነው የምንሆነው። ኢየሱስስ ለማዳን እንዴት ተዘይላችሁ ያቺ የሰማርያዊቷን ሴት እኮ ሊትራሊ አገር የሚያቃት እኮ ናት እኮ አገር የሚያቃት በዛ አይነት ህይወት ውስጥ ብዙ እንዳሳለፈች አገር የሚያቃትን ሴት ሲጨብጥ ያቃል እኮ ሲጨብጣት ማን እንደሚጨብጥ ግን ይኸው ቀስ እያለ ነው የሚያወራው። አንቺ ሴቷ ጠጪ። አፕሮቹ በጣም ሲምፕል ነው። ማንም ኖርማል ሰው በሚያወራበት ነው የሚያወራው። ለራሱ የተለየ እንደሆነ እንድታስበው አይፈልግም። እሱ እኮ ፈጣሪ ነው። እናቷ ሆድ ውስጥ እኮ እጅና እግሯን የገጣጠመ አምላኳ ነው። ሲያዋራትስ እንደ 32 ዓመት ተኩል አይሁዳዊ ወጣት እንዴት ነሽ ደህና ነሽ ወይ ውሃ ጠምቶ ነበር ውሃ ይኖርሻል እንደ አንድ ጣሳ እንደምትዩ ደክሞኛል ጉሮሮን ረጠብ ማረጊያ ሲላት እሷም የአምላክ አይነት አይደለም ወሬው። በእውነተኛ እኮ ትንሽ እኮ ስንሆን እኮ እውነት ለዛ እኮ ነው በጣም ከፍ የማያረገን። ከሰው እንዳንርቅ ነው ሰው መሃል የሚያኖረን። ፊታችን ቢያበራ አንቀመጥ። አፈር ላይ የሆነ ነገር ሰርተን ነው። ለዛ እኮ ነው በጣም የሆነ ነገር ያረጋግና ከዛስ ኖርማል መሆንን ያሳያል። ጉንፋን አስይዞ ያልክ አይደል የሆነ ተአምር ይሰራና አንተ እንዳልሰራህ እንድታቅ። ጳውሎስ እኮ ለዛ እኮ ነው 3ኛ ሰማይ ደርሶ መጥቶ ሰውየው ቃና ሊል ሲል ሞገስ ሰጠኛል። ጠቅ አድርገው አንተ አይደለህም ሲለው አዋል ኧረ እኔ በድካሜ ነው የምመካው። ኧረ እኔ እንደኔ ትንሽ ማን አለ ጭንጋፍ ከሰው ሁሉ የተናኩ 3ኛ ሰማይ ሄደ መተኮን ያሳያል አንተ እንዳልሆንክ። በፍጹም እናንተ ምንም ሞገስ ተሰጥቷችሁ እንዲሁ ትማራላችሁ። በሞገስ ካለው ሰው እየተማሩ 2 ሞገስ ለምን ይሰጣል እግዚአብሔርስ? አንዴ ሰጥቷል። እናንተ ተማሩ። ቀስ እያለ ነው የሚያዋራት። አንቺ ተዋጠጪኝ አንተ እስራኤል ላይ ስትሆን አዝለው እሱ እኔ አንተ ከአባታችን ከያዕቆብ ትበልጣለህ ለልጁ ለዮሴፍ ይሄን ምንጭ ከሰጠው ከምናምን ጋር ትለዋለች። ያዕቆብ የሚባል ሰውዬ እኮ ባለ ታሪክ ያደረገው እኮ እሱ እኮ ነው። ቅድመ አያቱን ጠርቶት አብርሃም ብሎ ከዛ ይስሐቅ ብሎ ከዛ ያዕቆብ ያለው እኮ እሱ ነው። የአብርሃም የይስሐቅ ያዕቆብ አምላክ ነኝ ያለው እኮ እሱ ነው። በሱ እኮ ነው ያዕቆብ ዝነኛ የሆነው። ከሱ ትበልጣለህ እንዴ አለችው። እሱም ከብቶቹም ከዚህ ጠጡ ምናምን አንትለዋለች። ከዚህ ውሃ የሚጠጣ ይላል እሱ ደግሞ ከሱ ነው የሚያወራው። አይጮህ ደግሞ ደክሞታል። ረጅም መንገድ በእግሩ ስለመጣ ፀሐይ መጥቶታል እና መጮህም አይችልም። ከዚህ ውሃ የሚጠጣ ይላታል ፊቱን እየሸፈነ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ይገርምሻል ብሎ ለዘላለም አይጠማም። እኔ የምሰጠው ውሃ አላትና አያመላልስሽም። ሆድሽ ውስጥ ወንዝ ነው የምከፍተው። ወንዝ እዚህ ውስጥ አረ እንደው እንዳልመላለስ ምናምን ስትለው አንደው ችግር የለውም ባለሽን ጥሪና ነይ እንዲሁ ቀስ ብሎ እኮ ነው ያቃል እኮ 5 ከኋላ 6ኛ እንደጀመረች ባለሽን ጥሪና ነይ ምናምን ሲላት አረ እኔ ባል የለኝም እርሶ ባለጠጋ ነው መገለጥ ያንሶታል ምናምን ባለጠጋ ነው ወንዝ አለው ምናምን ወንዝ ልስጥሽ እያለ በጣም ትልቅ ሰው ነው ማለት ነው። አንተ ጣሳ ውሃ ከልከላ ወንዝ ነው ልስጥሽ የሚላት። ስለዚህ የጠማው የውሃ አይደለም ማለት ነው። ወንዝ ልስጥሽ ካላት ጉዳዩ እቹቶ አይደለም ነው። ስለ መንፈስ ቅዱስ አወራ እኮ ነው የሚለው። እሱ እኮ ታውቃለህ ስለ ትሪኒቲ ዘ ትራይንግ ጋድ ውስጥ እኮ ሰርድ ፐርሰን ሆሊ ስፒሪት እኮ ነው ወሬው እኮ። አምላክ መንፈስ ቅዱስ መጥቶ 3 ያድራል እኮ ነው ወሬው። አምላክ ይመጣል ሲላት እሷ ስለ ጣሳ ውሃ። እኛ እኮ እንደዛ ነን ታውቃላችሁ። እግዚአብሔር ዘላለማዊ ዕቅድ ያወራናል፣ እኛ ስለምን በለው እናወራዋለን። ርቀታችን እኮ
እንደው በሆነ ያጠጋጋን ትንሽ እንደው በሙሉ ባይገባንም ግን ትንሽ አትሊስት እንደሷ ሴትዮ እነ የዘላለም ውሃ ምንጭ ምናምን ሲላት እሷ የመሰላት ይሄ ከዚህ ጥም ነው የመሰላት። ኢየሱስ ከዘላለም ነው የሚገላግለው እያለ ያወራ። ከዛ ባልሽ እንደና ባል የለኝም ምናምን ስትለው ልክ ብለሻል አላት። ጂሰስ እኔ ባይዘ ቻሌንጅ ያደርጋ አሁን ስጦታውን ብቻ ሳይሆን አጠቃቀሙንም ነው እያስተማረኩ ያለው። አሁን የእውቀት ቃል ምናምን አይነት ነው ልንለው እንችላለን። የተጠቀመው ምንድነው ያላት? ባል የለኝም ስትለው አንቺ ውሸታም አላላት። ልክ ብለሻል 5 ባሎች ነበሩሽ፣ አሁን ካንቺ ጋር እንዳታመልጠው አጥር እየሰራ ነው ታውቃለህ። ሮጣ እንዳታመልጠው ነው እየተጠነቀቀላት ነው እንደዚህ እየሸፈነ ቆይ እንዳትጂ ውሃውን ይሰጥሻል። ላንቺ ብቻ አይደል ለቤተሰብ ነው። የቤተሰብ እንዳደረገው ነው ባልሽን ጥሪና ነው ያልኩሽ። ባሌን እስቲ ልክ ብለሻል አልዋሸሽኝም አውቃለሁ ግን 5 ነበሩ 6ኛው ነው እና ሲራ እንዴት አትሄድም እንደማትሄድ አድርጓታል። ኦሬዲ ዲያሎጉ ስራ ሲያዛት እሱ ላይ አይ በጣም ስላያያዛት ብዙ ነገሯን ይዞታል። ህይወቷን በሙሉ ስለሰጠችው አሁን በዚህ ሚስጥር አታመልጠው። ደግሞ ሚስጥሯን ሊገልጥ ፈልጎ ሳይሆን ማን እንደሆነ እንድታውቀው ፈልጎ ብቻ ነው። ሊያድናት ነው እየነገራት ያለው እንጂ ሊያወርዳት አይደለም። እኛ ብንሆን ስንጨብጣት ራሱ 5 ባል ነበረች ብለን አይደለማ። የሱ ዴሊቨራንስ ነኛ ፕሮሞሽን ነው። ችግሩ እሱ ነው። እግዚአብሔር ወደ ወንጌል ያምጣን። ምንም ያው በፍጹም ስለምንም ነገር ላወራ አይደለም። ወደ ወንጌል እንምጣ። ወደዚህ መጽሐፍ መመለስ ጥሩ ነው። ሞኝ ይበሏችሁ አንተ ዘመና አይደለም ማንም የፈለገውን ይበሏችሁ። ወደዚህ ቅዱስ ቃል ለምን መሰላችሁ? የክርስትና ባለቤቱ ኢየሱስ ነው። አይ ክርስቲያን ኮንኩኝ መኖር ያለብኝ እንደ ኢየሱስ ብቻ ነው። ኢቭን እንደ ጳውሎስ አይደለም። ጳውሎስ እኮ መሰሉኝ አይደለም ያለው እኛና ጌታን መሰላችሁ ነው። ምን ማለት ነው? እኛ ጌታን በመሰልንበት እኛን ከመሰላችሁ ጌታን የመሰላችሁት ነው። መሰለኝ አይደለም ያለው እኔ ጌታን መስየዋለሁ በዚህ በኩል እኔ መሰላችሁ ማለት ጌታን መሰላችሁ ነው። ጳውሎስን ለመምሰል አልተጠራውም፣ ኢየሱስን ለመምሰል ነው። ጳውሎስስ በጣም ምርጥ አገልጋይ የተባለው ኢየሱስን መስሎ ነው። የተወሰነ ተጠጋጋ፣ ስለዚህ ብዙ ሽፋን አገኘ። ኢየሱስን መምሰል ብቻ ነው አብን ፈገግ የሚያደርገው። ከኢየሱስ ውጪ አባት ራሱ ማየት አይፈልግም። ጥላሁንን ከቁጣው በታች ነው። ጥላሁን ምኑ ይታያል? ኢየሱስን እኔ ላይ ካየው ግን አብቅ ይላል። በእርሱ ደስ የሚለኝ ይደግመዋል። ለምን? ልጁን አይቶ ነው። እኔን አይቶ አይደለም። አንተ ላይ ኢየሱስን ካየ አብ ቶሎ ይመላለሳል። ሰማይ እናንተ ቤት እንዲቆይ ኢየሱስን ያዛርጉ። ክብር ለኢየሱስ ይሁን። ጌታ እየተባረከ ይሁን። በቃ በእውነት ሲምፕል ነው። ከዛ ዋራት ከዛ ውሃው ፈነዳ እኮ ላይ ወንዙ። ይሄንማ ክርስቶስ የሚባለው መሲህ ሲመጣ ነው የሚነግረን ስትል የሚያናግርሽ እሱ እኮ እኔ ነኝ አለ። አይ በአንደርስታንዲንግ ሲሆን ኃይል አይፈጅም። ላበላብ አልሆነም። ቀስ እያለ ነው የሚያወራው። አንደርስታንዲንጓ ላይ ነው። ኢንላይትድ ብርሃን ነው እየሰጣት ያለው። ስለዚህ ትግል የለውም። እንዲህ ተላፍቶ አይደለም፣ ቆሞ ነው የሚያወራው። መንፈስ ቅዱስ ነው ሌላውን የሚሰራው። የሚያናግርሽ እኔ ነኝ ሲላት ወንዙ ፈነዳ። እንሰራዋን ጥላ እሱ ነው ምንጩ በን አለች። ኦሬዲ ፈነዳ። እንዴት ተቆጣጣረው? ለከተማ ለማካፈል ሮጠች። አከፋፋይ እያወራ ያለው እሱም ይሄኛውን ውሃ አይደለማ። ከዚህኛው ውሃማ እኛም ይኸው እስከዛሬ እየጠጣን እየጠማን ነው። ያኛውን ግን ረካን። በኢየሱስ ከጠገብክ ደግሞ ሌላ በፍጹም ማየት ራሱ አትችልም፣ እንኳን ምርጫ ውስጥ ልታስገባው። ክብር ለኢየሱስ ብቻ ይሁን። ኤኒዌይስ እምነት ከመስማት እና እነ ጴጥሮስ ባህር መካከል ሲጨነቁ አየልና መጣ ይላል። እኔ በጣም ያስደስተኝ እኔ መጽሐፍ ቅዱስ ጸሐፊዎች እንደሱ ያስደስቱኝ። ለምን መሰላችሁ? አንዳንዱ ነገር አልነገሩንም። ያልነገሩን አይ ቲንክ እነሱም ስላላወቁት ነው። ቢያውቁትም ይነግሩናል። ማቴዎስ ይጽፈው ነበር ቢያውቅ ግን አላወቀው። አየ እዛ ሆኜ እየጸለይኩ እያለ ተጨነቅኩ እና አሰብኳችሁ አለውና በእግር ይምጣ በሮ ይምጣ ተነጥቆ ይምጣ ማቴዎስ አላወቀ። ግን ኢየሱስ መጣ አለ። ዋናው መምጣቱ ነው። በምንም ይምጣ መጣና ልጆች አለ ባህር መሃል ሌሊት ነው፣ ባህር ነው፣ ማዕበል ነው። እግዚአብሔር ያሳያችሁ እንግዲህ ባህር ሆኖ ሌሊት ሆኖ ቀጥሎ ማዕበል ሆኖ የዛሬ 2000 ዓመት ዘንድሮ ቢሆን መብራት አለው ትላለህ። አሁን እኮ ስንት ነገር አለ። ያኔስ በዛ ጨለማ ባህር ላይ ማዕበል እያለ ኢየሱስ ውሃው ላይ እየተራመደ ከሩቅ ነው ባይዚ እንደዚህ ሲመጣ ቃል ከማውጣቱ በፊት ከሩቅ አዩትና ያኔ ገና መንፈስ ቅዱስ ስላልተሞሉ መናፍስትን መለየት ስጦታ የለም። ነክተ ነው የምትለየው። እንደዚህ ያዩትና ምትሃት አሉ ይላል። እኔ አይደለም ያልኩት ማቴዎስ ነው ያለው። ራሱም ነበራ ካሉት መሃል ነው። ማቴዎስ ራሱ ምትሃት ብሏል። ምትሃት ነው ሲባባሉ ኢየሱስ ቶሎ ብሎ ልጆች አይዟችሁ አትፍሩ እኔ ነኝ አለ። ለምንድን ነው ቶሎ እኔ ነኝ ያለው? ዝም ካለ ብዙ የትምህርት ድራይቭ ያደርጋሉ። በጣም ሳይስቱ ቀድሞ እኔ ነኝ ሲል በጣም ነው የምወደው ጴጥሮስን። ጮክ ብሎ ማምለጥ ነው የፈለገው። ማምለጥ ተጨንቋል። ቶሎ ማምለጥ ፈልጓል። ከዚህ አሁን እዛ ውስጥ አሁን በጌታ ያልሆነ ስንሷል። ይሁዳ በጌታ አይደለም። ስንት በጌታ ያልሆነ ያለ እያስጨነቀው ያለ
ስለዚህ በቃ ኢየሱስን ፈልጉታል። ጌታዬ አለ። አቤት አለው። አንተ ጎንክ እዘዘኝ። በምን ይለየው? ጥራኛል። አናጋንንትም ቢሆን ኋላ ያራምደውማ ጥራኛል። እየመጣ ነበር ኢየሱስ። አይዟችሁ አትፍሩ እያለ ከሩቅ ነው እየጮኸ ነው የሚያወራው። ማዕበል ስላለ በማዕበል መሃል ነው፣ በመስማትም ያስቸግራል። ጴጥሮስ በጣም ጮሆ ነው የተናገረው። ና አለው። ደህና እየመጣ ነበርኩ። ጥራኝ ስለው ቆመ ኢየሱስ። ና ከመጣማ አንዳንድ የመጽሐፍ ቅዱስ ታሪክ ብኖር እላለሁ እኔ። የዛን ቀን ነው ብትኖሩ እናንተ ታንኳ ውስጥ እርግጠኛ ነኝ ጴጥሮስን ብዙ ምክር ነው የምንመክረው። ምን አንቀሸቀሽ? ቀስ በል፣ ትቸኩላለህ። ከፈለገ ይምጣ። አንተ ምን ያስቸኩላል? ውሃ እንዳይበላ እዚህ ሰምጣ አንተን የሚያወጣ የለም እንዳትሄድ። ስንት ነገር እኮ ነው የሚባለው እዛ ውስጥ አሉ። እነ ይሁዳ በጣም ነው የሚመክሩት። አሁን ለምሳሌ ማን ያ ደግሞ እጁን እያስገባ የሚሞክረው? ቶማስ አለ። ሙሉ ቸርች እኮ ነው። እንዳትሞክረው እንዳትሄድ ምናምን ይሉታል። ጴጥሮስስ ሆረ አይጥፉ ጴጥሮሶች ለመጀመሪያ ጊዜ ባይዘው በሰው ደረጃ በኋላ በእግሩ ሄዶ እኮ ጴጥሮስ ነው። እኛ መስመጡን ስለምናነብ እንጂ ሄዷል። ብዙ ከሄዷል። አንዴ ነው የሰመጠው። እሱ ላይ አትቆዩ። ከዛ እንግዲህ ቼክ ያደርገዋል። መቼስ ያዙኝ እጄን ነው ደረቅ አለ። በጣም የሚገርመኝ የጴጥሮስ እምነት የተመሰረተው እኮ ና አለው ኢየሱስ። ማንም ና ሊለው ይችላል። የኢየሱስ ግን የእግዚአብሔር ቃል። ኢየሱስ እግዚአብሔር ነው። ሰከንድ ፐርሰን ነው። መለኮት መሬት ወርዶ እኮ ና አለው። ጠራኝ ብሎ ደረቅ አለለት። በቃ ልቀቁኝ ብሎ እግዚአብሔር ይስጠው ወክ አረገ። በእውነት ማይ ጉድነስ እየሄደ ያለ ኢየሱስ ቆሟል፣ ያየዋል። ኢየሱስ ደግሞ ያው ለኛ ለባህሪ ነው ተከታታይ ትምህርት ያለው እንጂ ለተአምር አንድ ቃል ነው ያለው። ና በቃ አለቀ። ሌላ ነገር አያስረዳህም። ና በቂ ነው። ባህሪ ላይ ነው 3 ዓመት ተኩል እኮ ካራክተራቸው ላይ ነው የደከመው። ለተአምር በፍጹም አስተምሮ አያውቅም። ናውጣ ነው የሚለው አላዛርን። ምንም ትምህርት የለውም። ቀጥሎ ትምህርቱ ስለ ራሱ ነው እንጂ ስለ ሞተው ሰው አይደል። ትንሣኤና ሕይወት እኔ ነኝ ነው እንጂ የሚለው የ4 ቀን ሬሳ ይገርማቸዋል እያለ ቁመቱ፣ እርዝመቱ፣ ጥበቱ፣ ስፋቱ አይልም። ለሱ ናውጣ በቃ አለቀ እኮ። ናውጣ ካለውን ነገረ አልነገረ ና አሉና ቆሞ ያየዋል። ጴጥሮስ መጣ ትዝ አለው። ትዝ ይለው ሌሊት ነው፣ ውሃ ላይ ነው፣ ማዕበል አለ። ምን ነክቶኝ እንደሱ እኮ ነው ያለው። እንደሱ እኮ ነው ያለው። ምን ሆኜ ነው? ባይዘው ጴጥሮስ ስለሆነ ነው የሰመጠው። ማቴዎስ ቢሆን ላይ ሰምጥ ይችላል። ምክንያቱም ጴጥሮስ ምንድነው? አሳ አጥማጅ ነው። ውሃ ያውቃል። ኖሌጅ ሲኖለ ሪስክ ታውቃለህ። ሪስክ የሚያውቀው የምታውቀው ነገር የሚያውቅ ሰው ለምንድነው የሚፈራው? ሪስክ ነው። ሪተርን ያስባል። ይሄ ነገር ምን ያጠፋል ይላል። ምንም ካላወክስ አታምንም። ማፍተሮል ግን ያው እግዚአብሔርን ቃል ስታቅ ነው የምታምነው። ጴጥሮስ ውሃ ስለሚያውቅ እንደሚያሰምጥ ያውቃል። ደግሞ ይሄ የገሊላ ባህር ጥብርያዶስ ባህር ጂኦግራፊካሊ አቀማመጡ ለማዕበል የተጋለጠ ነው። የማርቆስ 4ቱ ማዕበል የተነሳው እዚህ ባህር ላይ ነው። ሴስሞስ ሱናሚ ማለት ነው። ትዝ አለው አለ። ከዛ ጮኸ፣ ጌታ ሆይ። ኢየሱስ በጣም ነው የሚወደን። አሁን ሰው ቢሆን እንዴት አታምነኝ? እያስረዳ ትገባል። ውሃ ጠጥተህ ነው የምትወጣው። ኢየሱስስ መጣ፣ አውጥቶ ነው የሚያስረዳ፣ አድኖ ነው የሚያስረዳ እንጂ በአንተ ህይወት አይጫወትም። ኢየሱስ በፍጹም አንተን የማሰቃየት እቅድ የለውም። በምንም መንገድ ውስጥ ካሳለፈ ሌሰን ስላለው ነው እንጂ ፕሮግራም ውስጥ የለም ማሰቃየት። አፍተሮል ክርስትና ሲቃይ የለውም። ሲቃዩ ምንድነው? ከዚህ ዓለም ተቃራኒ መሆን ነው እንጂ ክርስትና በራሱ ሲቃይ አይደለም። ግን አገይነት ሲስተም ስለምትኖር የምትሰቃየው ኃጢአትን እምቢ ማለት ነው ሲቃይ እንጂ ክርስትና እኮ ሲቃይ አይደለም። ኃጢአትን እምቢ ማለት ነው ሲቃይ። ዓለም የምታቀርብልን ኦፈር እምቢ ብለህ መሄድ ነው ሲቃይ። አሮጌው ሰው ስላለ ነው የምንሰቃየው እኮ እኛው ነን እንጂ ክርስትና ሲቃይ አይደለም። ክርስትና የዘላለም ህይወት። እስቲ አሜን በሉ። በቃ የእግዚአብሔር መንግስት ሰው ጽድቅና ሰላም በመንፈስ ቅዱስ የሆነ ሐሴት ነው የእግዚአብሔር መንግስት እንጂ ሰፈሪንግ አይደለም። ሰፈሪንግ ዓለምን መናቅ ስለሆነ አሮጌው ሰው ስላለ ላያችን ላይ እየናቁ መኖር ነው የሚያሰቃየን። ወይኔ አመለጠኝ እያልኩ ነው የምሰቃየው እንጂ አልቲሜትሊ እኮ ከገባን እኮ ሲቃይ አይደለም። ይሄ ሲቃዩ ከዓለም መለየቱ ላይ ነው እንጂ ክርስትና የዘላለም ህይወት ከኢየሱስ ጋር መኖር ምን ሲቃይ ነው? ደስታ ነው እንጂ እየካዱ መኖር ስለሆነ ነው የሚያመን። ሲገነጠለው ምን ሲለው ሲያፈራረሰን ነው የሚያመን እንጂ ከጌታ ጋር መኖር አሁን ለእናንተ ይነገራል። እንዴ የምትኖሩ ናችሁ አብራችሁ ከጌታ ጋር ለምድሮ ማንቶ እኔ ክርስቲያን ሳሎን በፊት የነበርኩትን ህይወት ባይዘው አላስታውሰው እስከረሳው ነው ያረገኝ። እውነቴን ነው የምነግራችሁ። ትዝ ሁሉ አይለኝም። ከዚህ ወዲህ ነው ትዝ የሚለኝ። ከጌታ ጋር መኖር በጣም ክቡር ነው፣ ምትክ የለው። ደግሞ ለዘላለም እንገባለን። ጌታ ይባረክ። ከዛ ኢየሱስ መጣና
እጁን ይዞ አንተ ናውጣ ውሃ ላይ ሰው በጣም ካልተንቀሳቀሰ ቀላል ሲንቀሳቀስ ነው ይዟችሁ የሚገባው እና ናውጣ ለና አወጣውና እምነት ይጎደለ ና አልኩህ አይደል እንዴ አይ አንተማ እንዴ ነው ና ያልከኝ አይደል በአንድ ናዚ ድረስ ከመጣው እና ቢላ በሶስት ባራት አወጣውና በላ ብሎት የጴጥሮስ መስመጥና መውጣት ስለሆነ የጸሐፊዎቹ ኢንቴንሽን ታንኮ ውስጥ የነበረውን አልነገሩንም እንጂ ሲሰምጣውን አስባችሁት እዛ ታንኮ ውስጥ 11 ጉድ ነው የተረገን ጌታ ደግ ነው አሳልፎ አይሰጥም አወጣው በላ እንዲዳለ እስኮ ገቡሩሷል ጴጥሮስ ገብቶ ኢየሱስ እኮ በኔቸሩ ላይ ብቻ ሳይሆን በፕሮብሌሙም ላይ ነው የሚራመደው አይደል አሁን ውሃው ላይ ብቻ ሳይሆን ማዕበሉም ላይ ነው ሁሉም ላይ ነው የቆመው አሁን ተፈጥሮ ላይ ብቻ አይደለም ሱናሚውንም ነው የረገጠው ምክንያቱም ኔቸር አንደርስታንድ የሚያደርገው እኔን አይደለም ኢየሱስን ነው በጌታ ኮንክ ነው አንደርስታንድ የሚያደርገው አንተን አይደለም አይደል እነ ጴጥሮስ ቀሰቀ ተነስ መጥፋታችን ነው ወየው ምናምን ሲሉ ብድግ አለ ለምን ይቀሰቀሳችሁ ከማዕበሉ በፊት እኮ እነሱ ነው የገሰጸው ለምን ይቀሰቀሳችሁ ገሰጻቸው ይላል መጀመሪያ ከዛ ነው ማዕበሉን የገሰጸው አለማመን ከማዕበል ይበልጣል ነው አለማመናቸውን አረጋግቶ ነው ማዕበሉን ያረጋጋው ረበሻችሁኝ ለምን ይገሰ አተው 34 ሜትር ነበር አይደል የቆመው እንትን የሰሩ ሰዎች ሲነግሩ ሱናሚው 34 ሜትር ታንኳ አስበዋል እንትን ዶንጭፍ ነው የሚወረውረው ወደ ላይ አተውም ሊውጣ ሊከደንብን ሲል ዞሮይቱ ከንቀልፉ ተነሳ ስለሆነ የሚለው ዝምበል ጸጥበል አይደል ያለው ኔቸርን እንደ ቻይልድ ነው የሚያዘው አንተ ልጅና ሂድ እንደምትለው ነው እሱ ባህር ውሃ ነፋስ መሬት ዝምበል ጸጥበል ብሎት ዝም ይላሉ ብሎ ምናምን ቼክ ያያረጋውም አይደል እኛን እኮ ዝም ብሏል እምንለው እሷን ዝም አለ አይልም ጸሐፊዎቹ ናቸው ዝም አለ የሚሉት አፍተር ኦል 34 ሜትር ነው ብሎ ሱናሚ የሚያሉት እነሱ ናቸው ሰው ስለጻፈው ነው ማዕበሉ ትልቅ እንደሆነ ያነበብ ነው ኢየሱስ ቢጽፈው ኖሮ መጽሐፉን ጸጥ ስለማለቱ ብቻ ነው የሚነግረን እንደተነሳ ጸጥ ነው ያረጋውን ስለማዕበሉ እሱ ብዙ አያውቅም ዝምበል ጸጥበል ሲለው ጸጥ አለ አይልም ታላቅ ጸጥታ ነው የሚለው ታላቅ የሚል ከፊት አለው 34 ሜትር የሚዘልውሃ ረጫለ ወዲያው በቅጽበት ጸጥ ሲል ፈሩ የሚል ቃል አንብባቸው አለ ማርቆስ 4 ከ35 እስከ 41 አንብቡ ግቡና አገር ሲበጠበጥ ያልፈሩ ሰዎች ረጭ ሲያደርገው ፈሩ ከማጋ ነው ምን ሄደው ኋት ማንሮፍ ማን እንደኔ በላ እንደኔ ተጣ እኔ ታንኳ ውስጥ ነው የሚተኛው እንደኔ ሰው አይደለም ምን ለማዘዝ መልእክት አይፈልግም ከሰማይ ከራሱ ነው የሚያወጣው ሂዝ ጋድ ኤኒዌይስ እምነቱ ላይ የሚነሳው ከእግዚአብሔር ቃል ላይ ነው በጣም ብዙ የማይመለከተኝ ነገር ውስጥ ገባው ጌታ የተባረከ ይሁን እና እምነት ሁሉ ጊዜ ከእግዚአብሔር ቃል ላይ ይነሳል እምነት በጋሻ ነው የተመሰለው ስለዚህ እነን እናንተ አጠብቃችሁ ያዙት ከእግዚአብሔር ቃል ላይ ነው የሚነሳው ከጊዜው በብዛት እምነት የጊዜው ቃል ላይ መሰረት ያደርጋል የጊዜው ቃል ላይ መሰረት ያደርጋል እግዚአብሔር ለምሳሌ አሁን እንደዚህ በተለያየ መንገድ ሲናገረን ስንጸልይ ከእግዚአብሔር ቃል በሚመጣልን ቃል ላይ ይመሰረታል ለምሳሌ በጣም አስጨናቂ ነገር ውስጥ ነፍሳችሁ በጣም በጭንቅ ተይዛ ያለ ተንበርክካችሁ እየጸለያችሁ ከረጅም ጊዜ በፊት ያነበባችሁትን ቃል እግዚአብሔር ይሰጣችሁ አይደል የተጻፈ ቃልና በተጻፈ ቃልን ስላወራሁት የእውነት መታጠቂያ የሚለው የተጻፈ ቃል ነው ይሄኛው የጊዜው ቃል አሁን ላላችሁበት ሁኔታ እግዚአብሔር ከቅዱስ ቃሉ ላይ የሚሰጣችሁ መልእክት ማለት ነው ስለዚህ ተንበርክከ እየጸለይክ ያለ ትዝ ይልሃል ለምሳሌ እግዚአብሔር አንድ ታላቅ ማዳን ካረገባቸው ቦታዎች አንዱ ለምሳሌ ዘጸአት አይደል በጣም ሁላችን የምናስታውሰው ስለሆነ ዘጸአት 14 ላይ ዘጸአት 14 ላይ ምንድነው የሚለው እኔ ለእናንተ ማደርገውን ማዳን ታያላችሁና ቁሙ አላቸው አታግዙኝም ብላችሁ ቁሙ እኔ ሳደርግ እስቲ እዩ ግብፃውያን በዛ በኩል እናንተ በዚህ በኩል እዩት እንዳትረዱኛልና እግዚአብሔር ይሄንን ማዳን አረገ የሚለው ቃል ለምሳሌ ከረጅም ጊዜ በፊት አንብባችሁት ሊሆን ይችላል ተንበርክካችሁ እየጸለያችሁ ነፍሳችሁ ተጨንቃ ይሄ ቃል እግዚአብሔር ካሉት ቃላቶች ማለት ከቅዱስ ቃሉ ማለት ይሄንን ሲልክላችሁ ነገሩ እኮ ተሰርቷል አልተሰራም አልቋል አላለቀም የሚል ምንም አልሰማችሁም አልሄዳችሁም ጉዳዩ ጋር ልክ ቃሉ ሲመጣ ብድግ ትላላችሁ በቃ አልቋል ይላል ውስጣችሁ እምነት በእግዚአብሔር ላይ ያላችሁ መደገፍ መተማመን ልክ ቃሉ ሲመጣ ውስጣችሁ እርግጠኛ ክብር ለኢየሱስ ይሁን የሚወረወረውን ፍላጻ ይበትነዋል አርጎ ያጠፋው ያፍራል ማለት ነው ሰይጣን ጌታ የተባረከ ስለዚህ እምነታችሁን በእግዚአብሔር ቃል በየዕለቱ እርጥብ አድርጉት ኤፌሶን 5ን ማንበብ ጥሩ ነው አይደል በቃሉ አጥቦ አንጽቶ የሚቀድሳት ይላል አይደል ስለዚህ እግዚአብሔር ቃል በውሃ ተመስሏል ስለዚህ ሁሉ ጊዜ እምነት ከእግዚአብሔር ቃል ላይ የሚነሳው ሁሌ በእምነት የምትኖሩት በእግዚአብሔር ቃል ላይ ስትኖሩ ምናልባት ነው ካለው ከጊዜው አንፃር አነሳውት እንጂ የዘላለም መንግስት ተስፋ የተሰጠን በዚህ ቅዱስ ቃል አይደል ኢየሱስ ይመጣል እምንለው በዚህ ላይ እንኳን በበን ነው በዚህ ላይ እርግጠኛ ነው ግን ውስጣችን ኢየሱስ ይመጣል እንዴ ነው የምንለው እንዴ አንተ አለ አይደል እንዴ የምንለው መመለሱን በሰማይ ርስት እንዳለ እምነታችን የተመሰረተው በእግዚአብሔር ቃል ተስፋ የሰጠን በዚህ ቃል ላይ ነው እውነቱ ላይ ነው የቆም ነው
የማይዋሽ አምላክ በገባው ተስፋ በፍጹም አንጠራጠርም። እምነታችን የተመሰረተው ግን ጌታችን ኢየሱስ ክርስቶስ ባለን ቀጥሎ እዚህ መጽሐፍ ላይ እግዚአብሔር እንዲጽፉ ዕድል የሰጣቸው አባቶች ባስቀመጡት እውነት ላይ እምነታችን ቆሟል። ደግሞም የታመነ አምላክ በሰማይ አለ። እምነት ከኛ አንፃር እምነት ነው፣ ከእግዚአብሔር አንፃር ታማኝነት ነው። አንዳንዴ ስለ እምነት ምናምን ስንማር ትንሽ አቢዩዝ ይደረጋል። እግዚአብሔር አያምንም፣ እግዚአብሔር ታማኝ ነው። እግዚአብሔር አንተ አይደገፍህም። አያምንም ማለት ትረስት አያረግህም ማለት ሳይሆን እግዚአብሔር እንደዚህ አርግ ብሎ ይጠራጠራል እያልኳችሁ ሳይሆን እኔ እግዚአብሔር እንደማምነው እኔን እግዚአብሔር አያምነኝም። እግዚአብሔራዊ እምነት የእግዚአብሔር አይነት እምነት የሚባል አንዳንድ የሆነ አስማት አይነት ነገር አለን እኛ ቸርች ውስጥ። ደስ ይለናል። ለነገሩ ብዙ ነገር መለኮታዊ ነው። አሁን እኛውን የመለኮታዊ ምናምን የመለኮታዊ ዘመን አመት ሁሉ ስንቀድስ አይደል ዲቫይን ምናምን የሰው የለውም። መለኮት ምንድነው? እንፈልገዋለን። በሰው ውስጥ አለ። የእግዚአብሔር አይነት እምነት እንላለን። በፍጹም የለም እንደሱ አይነት ትምህርትም የለም መጽሐፍ ቅዱስ ላይ ትምህርትም የለም። ጌታ ኢየሱስ ክርስቶስ እመኑኝ ነው ያለው። በእኔና በአባቴ እመኑ ነው ያለው። አምናለሁ አላላቸው። እደገፍባለሁ። ጴጥሮስ እንደሱ ሲጀመር ሰው አፈር ነው። አፈር እንኳን አምላክን ሰው አያስደግፍም። ሰው ራሱ አያስደግፍም። ሰው እንኳን እግዚአብሔርን የማይናወጥ እርሱ ብቻ ነው። ብናምነውም የሚያዛልቀን የሚያዋጣንም እውነተኛ የታመነ አምላክ ክብር ለኢየሱስ ይሁን። ስለዚህ ዛሬ እችን ታክል ካልኩ ይበቃኛል። የሚቀጥለው ሳምንት የመዳን ራስ ቁር ሳልቬሽን ነው ማወራው። ሶ ፕሪሺየስ ድነትን ብቻ ነው ማወራው። ከራስ ቁር ጋር ጳውሎስ ለምንድን ያመሳሰለ? ኢንትሪኬት ነው፣ በጣም ዲኮሬቲቭ ነው፣ በጣም ውብ ነው የራስ ቁር። እሱን የሚቀጥለው ሳምንት ላይ ያነሳለሁ። ስለዚህ ሮብ ቆላስይስ ላይ እንገናኛለን። ለዛሬ የሰማነውን በልባችን ያቆይልን። ሁላችንም አንገታችንን ዝቅ አድርገን እንጸልያለን።